ክርስቲያኖች ፊት በተቻለ መጠን መረጃዎች ይዘን ማውራት ነው የምንፈልገው። ምክንያቱም ያለ መረጃ ቢሆን ነገር ቢደረግ አንደኛ ውሸታምም ያስብላል። መረጃዎች ደግሞ ሲቀርቡ ደግሞ በመረጃ ደግሞ እያሳያችሁ መሟገት ነው ከኛ ጋር። ኦኬ አሁን በተነሳው ላይ እስቲ አንዳንድ ሀሳብ ስጡና የሚገቡ ሙስሊሞች ካሉ አንድ ቁጥር ጻፉና ትገባላችሁ ማለት ነው። ስለዚህ ከማን ልጀምር? እድል ለማልስት ከዛ በፊት ግን ዲያቆን ከዛ በፊት በጣም ይቅርታ ጀምስ ጀማል ማለት ነው ከእስልምና የመጣ ፉይ ጋር ሲከታተል የነበረ ወንድማችን እንደሆነ እየተናገረ ነበርና መናገር የሚፈልገው ነገር አለ። እሱን እንስማውና ከዛ ወደ እንትናችን እንሂድ። እሺ ደስ ይለኛል። ቀጥል። ጄምስ ነው የሚለው። ጄምስ ሰላም ወንድማችን። ጀማልን ወደ ጄምስ ቀየረው። እሺ ሰላም ወንድማችን። ዞሮ ዞሮ እፎይን ነበር ማግኘት የምፈልግ። ያው እናንተ የምታወሩትን ልስማ። አንዳንድ ወሬዎችን ጥያቄዎችን ጠይቀው ነበር። ጥያቄ ሲባል ሃይማኖት ተኮር አይደለም፣ እንዲሁ ያው ብቻ የምወድበትን መንገድ እገልጽለት ነበር። ስለሌለ እንግዲህ ከእናንተ ጋር ያለውን እናንተ የምታወሩትን እየሰማሁ ልቆይ። እሺ መልካም፣ ችግር የለውም። እንኳን በሰላም መጣህ ወንድማችን። እሺ ቤተሰብ። እሺ ሀሳቡ አሁን የተነሳው ላይ ሀሳብ ስጡ። እንግዲህ እዛ እኔ የደረስኩበት ምንድን ነው ይሄ ስለ ባቱ ጉዳይ ሲነሳ ደርሻለሁ። የጎረምሳ መልክ ፍሪ ፀጉር የሚል ነገር ደርሻለሁ። ቁርአን ራሱ የሰው በሰው መልክ ደግሞ በመጨረሻው ቀን አካል ይዞ እሱንም ተነስቷል እና ምን ላይ ነበር የቆመው? በእስልምናው ቁርአንና ፈጣሪ ምንድነው? ኤኒዌይስ ሚስቴር እንዳላረገው ግን ስለዚህ እዛ ላይ ነው ያቆምኩት እና እዛ ላይ ሀሳብ ስጡና እያነሳ ሙስሊሞች የሚገቡ ከሆነ እንሄዳለን እና ስታነሱ ያው እንዳልኩት ማስረጃ ገልጣችሁ እያሳያችሁም ቢሆን መልካም ነው። ስለዚህ ያ ነው አይደለ? እውነት ከዛ ነው የሚቀጥለው አይደል? እውነት ላይ ነበረ የለችም መሰለኝ። እሺ እብነ ሐኪም ለእርሶ እድል ስጥና ሀሳብ ይስጡ በዚህ ላይ አሁን ባነሳ ነው ላይ። እኔ እዛኛው አልደረሰኝም፣ ኖቲፊኬሽን አልሰማሁም፣ እዛ አልነበርኩም እና ዲያቆንዬ ገና መግባቴ ስለሆነ ይቀጥሉና ሌሎቹ እቀጥላለሁ። እሺ በእስልምና ስንት ፍጡር አለ? ያልተፈጠረ አለ የሚለውን ርዕስ አለ። ኦኬ ዲያቆን እንትን ብንልስ እናንተ ስላላችሁ በደንብ በስፋትም እንዲታይ ለምሳሌ ክርስትና ላይ ክሪቲሳይዝ ከሚያደርጉት ነገሮች አንዱ ሶስት አምላክ ምናምን እያሉ ነው እና ልክ በእስልምናም አንክሬትድ ሆኖ ግን እነሱ ከሚሉት የአንድነት አስተምሮት ውጪ የሆኑ እነሱ መረዳት የማይችሏቸው ያልቻላቸውና እያመለሱልን ያሉ ነገሮች እንዳሉ ከክርስትና ጋራም ኢንኮምፓሪዝን ተደርጎ ማቅረብም ይቻላል። አሪፍ። እስልምናው ላይ ያለውን ነገር አቅርቡላ እናንተ፣ ከዛ ደግሞ ክርስትና ላይ ያለውን ደግሞ በእኛ በኩል እናቀርበዋለን። ኮምፔር እያደረግን እሱ ነገር ማድረግ እንችላለን። በጣም አሪፍ። ስለዚህ ማማይ ሀሳብ ስጪና ከዛ ከዛ ቆስጠንጢኖስ ከእብነ ሐኪም ቲጂም ሀሳብ ሰጣላችሁ ማለት ነው። እሺ ማማይ ወደ አንቺ ሊድ። አንድ ቦታ ለሙስሊሞቹ ነው የተወኩት፣ ያው ሲመጡ ይገባሉ። ቅድም ሲያነሱት የነበሩትና እውነት ነበሩ። በደንብ እኔ ራሴ እኮ በደንብ አልሰማችሁም። ፖይንቱ እውነት ስለሆነች ከእፎይ ጋርም ቀድማ የገባችው ርዕሱን በደንብ እሷ ትሄድበትና ከዛን የሚነሱ ሀዲሳቶች ምናምን ካሉ ደግሞ እኛ እንቀጥላለን።
እሺ ቆስጠንጢኖስ ሀሳብ አለ? አክቹሊ እኔ እዛ የተነሳውን ነገር አልሰማውም፣ ግን ያው እንደ እስልምና እምነት ላይክ በተለያዩ አቂዳዎች ላይ ያሉ ልዩነቶች አሉ። የተፈጠረ ያልተፈጠረ የሚለው ነገር በእስልምና ዘንድ ስንት ያልተፈጠሩ ነገሮች አሉ የሚሉ ነገሮችን ነግራናለች እውነት። እና እንደ እስልምና እምነት አላህ የመጀመሪያም የመጨረሻም ነው ተብሎ ነው የሚታመነው እና ከእርሱ ጎን ያሉ ሁሉ ነገሮች ከእርሱ ሌላ ያሉ ነገሮች እንዳለ ክሬትድ ናቸው ብሎ የሚያምኑም አሉ። እንደዛም ደግሞ አይ አይደለም የሚሉም ደግሞ አቂዳዎች አሉ። አንድ አይደለም እስልምና ጠቅለን የምንናገረው ነገር አይደለም። እና ሙስሊሞች እየገቡ ብንጠይቃቸው የራሳቸው ፐርስፔክቲቭ ስላላቸው እንትን እንላለን። ፍጡር ነው የሚሉ አሁን ለምሳሌ የአላህ ቃል ፍጡር ነው የሚሉ አሉ። አይ ፍጡር አይደለም የሚሉም አሉ። እንደዛም ሁሉ ቁርአን ኢዝ ኖት ክሬትድ ብሎም ሀዲስ አለና ያንን የማይቀበሉ ሀዲሳትን ሳይሆኑ ሀዲሳትን የማይቀበሉ አሉ። ስለዚህ የተለያየ ምልከታ ስላለ ሙስሊሞች እየገቡ ብናወራቸው ጥሩ ነው ብዬ አምናለሁ። እሺ ሀሳብ አለ? እሺ አይ ቲንክ የሆነ ርዕስ ወይም ታይትል ሺፍት እንዳናደርግ እንደ ጥያቄ አድርጌ የሆነች ነገር ብቻ ነው ማቅረብ የምፈልገው። ብዙ ጊዜ ከሙስሊሞች ጋር ስንወያይ ስለ ቃል ስንነጋገር ማለት ነው አካላዊ አይደለም። አካል ስንል እሱ የሚባል አንተ የሚባል ማለት ነው እና እኔ የሚል ማለት ነው። አካላዊ አይደለም አይነት ነገር ይነሳልና የአላህ ቃል የሆነው ቁርአን ደግሞ ይመጣል ልክ እንደ ሰው ሆኖ በገረጣ መልክ ይመጣል። ማን? እሱ። ስለዚህ የአላህ ቃል እሱ ይባላል፣ አንተ ይባላል፣ ራሱን የቻለ አካል ነው ማለት ነው። እና ሜቢ ይህንን መመለስ የሚችል ካለ ደግሞ የአካሉ በቃሉ ነው የሚፈጥረው፣ አላህ በቃሉ ነው የሚፈጥረውና ቃሉ ደግሞ አንተ እየተባለ ነው። እሱ በሰው መልክ ይመጣል። ማን? የአላህ ቃሉ። ከዚህ አንጻር ምናልባት መመለስ የሚችል ሰው ካለ ገብቶ ምን አልሽኝ? ወይ መጥቷል። ወይ ወተታች እኔ ጋር የጻፈውን አስገቡት። አይታየኝም። መጥቷል። ኮመንት ላይ ያየሁት እኔ ላይ እንትን ያለውን ማለት ነው። እኔን ሜንሽን ያደረገውን በኮሜንት የት አለ? አንድ ቁጥር ጻፍልኝ ፎዬ ፕሊዝ። እንትን ኮሜንት ላይ ታግ እያደረጉት ነው መሰለኝ። ኦኬ አየሁት። አገኘሁት። አሁን እና እፎይ ጎን ለጎን ብንሆን በቃ ማንም አይለየንም። ስብያለሁ እፎይ ግባ። በዛውም አካውንቱን ኮፕሊንግ ታደርጋለህ። እንደ ሙስሊሞች ኢንቫይት ተደርጎ ኮሜንት ላይ አንድ ቁጥር ይጽፋል። ምን ታደርጊዋለሽ? እፎይ እንግዲህ ያው ደጅ መጣት አለብን። እፎይ እኮ ቀላል ሰው አይደለም። አንቺ እንዲያው ከኛ ጋር ሲውል ጊዜ ቀለል ላደርግ ነው እንጂ አረግባ እፎይ ተው አትሽኮርመም። እሺ ሀሳባችሁን ቀጥሉ። እኔ እየሳብኩት ነው። ሜይ ቢ ኔትወርክ ይሆናል አላውቅም። ማነው ጓ ጥሩ ነገር አንስቷል። ባይዘወይ ጓ በጣም አሪፍ ፖይንት አንስቷል እና ቆይ እሺ እፎይ ድጋሚ ጽፈን ላስገባው። ቆይ የመጀመሪያውን ኢንቪቴሽን ካንስል ይደረግና ዲያቆንዬ እንትን ሙስሊም እንዲገባ እኔ ቦታ ሊቀቅ እንትና ማን ነው ጄምስን አንድ ያውራውና ቁጭ ቆይ እውነት ምክንያቱም መረጃ ሰጠች። ስለዚህ ጄምስ ያውራውና ፎይን ከዛ ተመልሰች ትገቢያለሽ። አውሩ እንደ ማናችሁም እንዳትሩ እኔ ሳልፈቅድ። እሺ እንኳን ደህና መጣ ፎይ። እንካ በቃ ስልኩን አንተ አብራት። ሄሎ ሰላም ናችሁ? እንዴት ናችሁ?
ሰላም ነው። እንደምን ነህ? ወይ ሰላም ነው። እንዴት ናችሁ? አለን ሰላም ብያለሁ። ደህና ነህ? እግዚአብሔር ሁሉ ይመስገን። ሰላም። ጀማል ነኝ። በስንት ጊዜ ያገኘው? ጠፋህ እኮ። እንዴት ነው አንተ? እየበረታ ነው? ምን ላድርግ ብለህ ብዙ ነው ነገሩ። ያው ግን መቻል ነው እንግዲህ። ደህና ነህ? ሰላም ነኝ እኔ። እየበረታ ነው? አዎ በደንብ በደንብ በሰፊው እመጣለሁ። ከዚህ በኋላ እቀርባለሁ። እፎይ፣ አሁን እኔ ላገኘ የፈለኩት የገባሁበት ምክንያት ሰዓቱ የእንቅልፍ ሰዓት ነው። ሁለተኛ ምንም ያላቸውን መረጃም በበቂ ሁኔታ እንትኑ የለኝም። ግን ያው ብዙ አጫጭር ቪዲዮ ብዙም ጥራት ባይኖረውም ቫይራል እየወጣ ባይታይም መፈጠር በጣም ነው ደስ የሚለኝ። በጣም 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 እኔ ሙስሊም ነኝ የነበርኩ ማለት የሙስሊም ቤተሰቦች ነው ያሉኝ እና ግን በጣም በሰው እምነት ላይ ሲጸዳዱ በየማህበራዊ ሚዲያው በጣም የሚደብረኝ ሰው ነው የነበርኩና መጠህ ልጓም በማበጀትህ እኔ እንደ አንድ ኦርቶዶክስ አይደለም የማየው፣ እኔ ቤተሰቤ ነህ ለእኔ ማለት ነው። ሙስሊምም እያለው ክርስትናን ሳልቀበልም ለመሰለህ እኔ ለእኔ የማልወደውን ነገር ለሰው አላደርግም፣ የፈለገ ተአምር ቢመጣ ማለት ነው። እና አንተ ከመጣህ በኋላ እንግዲህ ጥሩ የሚባሉ መልሶችን እያገኙ በጣም የሚቅለበለቡበት መድረክ ወደ ኋላ እየወጡ ነው ያሉት ማለት ነው። እኔ ምንድነው ዛሬ የገባሁት አድናቆት ለመቸር ነው ለአንተ። ለቀጣይ በሚመጡት መረጃዎች አብሬ ያው ለመሳተፍ እሞክራለሁ በምችለው። ዛሬ ግን ለማድነቅ ነው። እንኳን ተፈጠርክ ለማለት ያህል ነው የገባው። እፎይ ወንድሜ፣ አድናቆት አያስፈልገውም። ምንም አይ ከእስልምና አዎ። ኦኬ፣ ተጠምቀሃል? አዎ። መልካም። እንደዛ ነው። ዞሮ ዞሮ እንገናኛለን። አሁን ሰዓታችሁን አልሻማ አላዳምጥ። እሺ፣ ማን ጋር ነው? እሺ፣ ጀማል እናመሰግናለን። ጄምስ ነው። እሺ እሺ እሺ፣ ይኸው የእፎይንም እያዳመጥክ ነው የምተኛው ማለት ነው። በጣም ይገርማል። እንግዲህ እፎይ ምን ልሁንልህ የሆነ ቪዲዮ እያየሁ ነበረና ምን ልሁንልህ ሸው በቃ በዚህ ጉዳይ ነው በዚህ ዙሪያ ነው ዋናው ነገር ብሏልና ወንድማችን እንግዲህ ምን ልሁንልህ ምን ትሆንልኝ እያለ ነው ፍቅሩን የገለጠልህ ማለት ነው። አይቼዋለሁ፣ ቪዲዮዎቹን አይቼው ለቀውት አይቼ ነበረ። ያሰና ባለቤቱም ሙስሊም ትሆን ተጠምቃለች አይደል ነው ብቻ በርታ። እንግዲህ ዋናው አንተ ራስን ማስመለጥ ነው። ቀጣይ ቤተሰቦች ይቀጥላሉ። ከዛ በኋላ ደግሞ ለሌሎቹም ትተርፋለህ። እውነት ነው። እንኳን እግዚአብሔር ረዳ። በርታለን። እፎዬ፣ እዛ የተነሳውን ሀሳብ እንድትቀጥሉ ነበረ ቤትን የከፈትኩት። ገስት ላይ ሙስሊሞች ካላችሁ አንድ ቁጥር ጻፉና እስቲ ሙስሊሞች አላችሁ። ሰሚራ ያላባሪያ ሙስሊም ነሽ እንዴ? እስቲ ተፈድሉ፣ ግቡ፣ ተአሉ። እሺ ጀማል፣ እሺ ሰሚራ፣ እንኳን በሰላም መጣሽ። ሙስሊም ነሽ ሰሚራ? መርሃባ። ይሰማል? ሰላም ነው? ሰላም። እፎይ፣ ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን። እንኳን በሰላም መጣሽ እህታችን። ሙስሊም ነሽ? አሁን እንኳን ደህና ቆያችሁኝ። ስለ እስልምና ብዙ እውቀት የለኝም እና ግራ ገብቶኛል፣ ተወዛግቤያለሁ። ስለ ስላሴ ማወቅ ፈልጌ ነው። እሺ ጠብቂንና ትንሽ እዚሁ ገስት ላይ ሁኝና በኋላ ላይ በደንብ ጊዜያችን ወስደን እናስረዳሻለን። ችግር የለውም። አሁን እስልምናው ላይ ስለ አላህ አካል እየተነሳ ነው። ጥያቄዎች ከቁርአኑ ከሀዲሱ እያወጣን እየጠየቅን ስለሆነ እዚህ ሁኝና አንዳንድ ሀሳቦቻችን ከዛ በኋላ መጨረሻ ላይ የአንቺ ጥያቄ ደግሞ እንቀበላለን። እሺ መልካም። ሙስሊሞች አላችሁ ገስት ላይ? ኦኬ እሺ ሰሚራ እንዴት ተመለሰች? ትገቢያለሽ? እሺ አስገባሻለሁ። ጀማልን ላስገባ።
እሺ ተቀበሉት። እፎዬ ተቀበለው። ያው ወንድማችንን ጀማልን የእፎይን አካውንት ኮፒ ሊንክ እያደረጋችሁ እየጋባችሁ ፕሊዝ። እሺ ምክንያቱም ቅድም ምንም ሊያስወራውም አልቻለም። ስለዚህ ኮፒ ሊንክ እያደረጋችሁለት እዚሁ እያለ እየገባችሁ ኮፒ ሊንክ አድርጉ፣ ኮፒ ሊንክ አድርጉ። እሺ አደራ አደራ። መልካም ጀማል አለ ጌታ ሆይ ጀማል ኔትወርክ ይሽከረከራል። አልገባም አይደል? ይታያችኋል። ማማዬ ቆስጠንጢኖስ እሺ ሌላ ሙስሊም ካለ ወይ ልቀይር እሱን። ቆይ እስኪ ሙስሊሞች አንድ ቁጥር ጻፉልኝ። ገስት ላይ ማን ከማን እንደሆነ ላቅ ስለማልችል ፕሊዝ አንድ ቁጥር ጻፉ። ሚለው ከታች 11 ቁጥር ጽፏል። መዓዛ ሙዓዝ እኮ ነው አንቺ እንዴ? መዓዛ ሙዓዝ ነው ያልኩት እኮ እኔ። ሙዓዝ አብደላ ነው እንዴ? እኔ እኮ መዓዛ አብደላሽ መስሎኝ መዓዛ ሰናይ እያልኩ ላዜም ነበረ። እሺ ሙዓዝ ሰላም ብያለሁ። ሰላም ብለናል። እግዚአብሔር ይመስገን። እንኳን በሰላም መጣ። እንኳን በሰላም ቆያችሁ። ሙስሊም ነህ? ኦኬ መልካም። እሺ እፎዬ ተቀበለው። ያው ጥያቄ ልቀጥል? ኧረ ጥያቄ ያለን እንጂ ቅድም እኮ ተጀምሮ ያቆመ ሀሳብ ስላለ ነው። ሀሳብ ከእፎይ ተቀበልና ጥያቄዎች ይጠይቃል። ከዛ በኋላ ለአንተ ደግሞ ድል እንሰጣለን። ችግር የለውም። ቀጥሉ እፎይ። ርዕሱም ጠፋብኝ እኮ እኔም ያልተፈጠረ ሚል ስለ አካል ምናምን ተነስቶ እንደዚህ ነበረ እፎይ። መልካም እሺ። በእስልምና ያልተፈጠሩ ስንት ናቸው? ያልተፈጠሩ ማለት ያልተፈጠሩ ብላችሁ የምትሏቸው ምንድን ነው? ግልጽ አልሆነልኝም ጥያቄው። የተፈጠሩ ነገሮች ይታወቃሉ። በግልጽ የምንመለከታቸውን ነው። አሁን ሱራ 7:54 ላይ አላህ ሰማይና ምድርን በሰባት ቀን ፈጠረ፣ ከዛም በአርሹ ላይ ተደራደረ ይላል አለ። ሰማይና ምድር ከዛ በኋላ በውስጡ ያሉትም ኤቭሪቲንግ ተፈጥረዋል። በዚህ በ6 ቀን ውስጥ የጠየቅኩ ግን የተፈጠረውን ሳይሆን ያልተፈጠረ ተቃራኒ። ያልተፈጠረ ነገር አለ ወይ ነው? ገና ወደፊት የሚመጡ ወደፊት የሚመጡ ካልከኝ ታይምን እየጠቆምከኝ ስለሆነ የሚመጡ ከሆነ የተፈጠሩ ነው የሚሆኑት ማለት ነው። እነሱም ግልጽ አልሆነልኝም። አሁንም ወደፊት ገና ይመጣሉ ብለህ እየጠቆምከኝ ነው አይደለ? ታይምን እየገለጽክ ነው። በታይም ውስጥ ገበርን የሚደረግ ነገር ፍጡር ነው። ፍጡር ናቸው ግን አልመጡም እኮ። ይምጧ ወደፊት ይመጣሉ ካልከኝ፣ ለምሳሌ እኔ ገና አልወለድኩም፣ ወደፊት ወልዳለሁ፣ ነገ ተነገ ወዲያ ልወልድ እችላለሁ። ያ ማለት ልጄ ፍጡር አይደለም ማለት አይደለም። ወደፊት ታይም ውስጥ ስለሆነ ማለት ነው። አንድ ነገር ፍጡር ላይባል የሚችለው ከታይም ውጭ መሆን አለበት። አስቀድሞ መኖር አለበት። አላህ ፍጡር ነው ለምሳሌ? አይደለም። ፍጡር ካልሆነ ምንድን ነው የሚሆነው? አንድ ነገር ፈጣሪ። ቁርአንስ ፍጡር ነው? ቁርአን ፍጡር ነው? ጥናት ላይ ነኝ። ኦኬ፣ ግን ፍጡር ካልሆነ ምንድን ነው የሚሆነው? ፍጡር ካልሆነ ሲፋ ሊሆን ይችላል። ሲፋ ኦኬ፣ ሲፋው ከአላህ ከአካሉ ይለያል። የሚለይም አለ የማይለይም አለ። መልካም። የአላህ ሲፋ ከአላህ ጋር ይነጋገራል?
ግልጽ አድርግልኝ። ሲፋው ሁለት ፐርሰን መሆን ይችላል። ሁለት ክፍል ሁለት ፐርሰን ሆኖ አላህን ራሱ የራሱ ሲፋ ሊያወራው ይችላል። ግልጽ ብታደርግልኝ። አሁንም አልገባኝም። ኦኬ አንተ አሁን ኦኬ ፍጡር ላይሆን ይችላል አልከኝ። መልካም ተስማማው። ፍጡር ካልሆነ ምንድነው አልኩ? ሲፋው ሊሆን ይችላል አልከኝ። ኦኬ ተስማማው፣ በዚህም ተስማማው። የአላህ ሲፋት ከሆነ ካላህ ሲፋት ውስጥ አንዱ ቁርአን ነው ብዬ ተቀበልኩ። ሲፋቱ ደግሞ ካላህ ሲፋት ውስጥ አላህን ራሱ ያወራዋል ወይ? ሲፋቱ አላህ አይደለም አይደለ? ነገር ግን ሲፋቱ ነው። አሁንም አላገኘኝም። ባህሪው ነው ይሁን። እሺ ባህሪው ቁርአን ባህሪው ነው። ባህሪው አላህን አካሉን ያወራዋል እያልከኝ ነው? ግልጽ ስላልልኝ መልስ ባልሰጥ ደስ ይለኛል። ኦኬ አላህ ራሱን ከባህሪው ጋር ይነጋገራል እያልከኝ ነው? ምክንያቱም ፐርሰን መሆን ስለሚችል ባህሪውም ለብቻ ካላህ ተነጥሎ ከአላህ ሊነጠል ባህሪው ከአላህ ይነጠላል። ግን እስካሁን ድረስ ከሱ ጋር ያወራል የሚል ነገር እስካላገኘው ድረስ ተወቁፍ ነው ማድረገው። አላወራም። ኦኬ ዳሳያኔ አይሻልም? ያለ ከሆነ እቀበላለሁ። ግን እስካልሰማው ዝም ነው ብለው መልስ አልሰጥም። ያው ያለ እውቀት አላወራም ነው። ሆነ ክፈችልን ሐዲስ ሱናን የመመጃ 3781 ኦኬ ያው ላይ ነው። ኦኬ አሳድጋቱና እሷን እኔን አሳንሱኝ። ኦኬ ታያለው እንደማሽን አረብኛውን አምጣልኝ። እኔ እንግሊዘኛ አላነብም። ችግር የለም አረብኛውን አድርግላት። እሺ አረብኛውን ድምፅን ከፍ አድርግና አንብበው። ስናዱን ተው ከፍ አድርጊው ትንሽ። እሺ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም يجيء القرآن يوم القيامة كالرجل الشاحب فيقول أنا الذي أشرت تعتشن ليلك وأظلمت نهارك. እሺ አረብኛውን አነበብኩት። ትርጉሙን ንገረን። እሺ ግን ለአላህ ነው እንደዚህ የሚል እኮ የለም እዚህ ጋር። ንግሩን ለአላህ ነው የሚያወራው። ትርጉሙን አሻሂብ የሚለው አልገባኝም። እና ያነበብከውን ከዛ በኋላ እንግባባ ነው። እሺ እንግሊዘኛውን አንብብልኝና አንተ ተርጉምልኝ። ሙአዝ ወንድማችን ኧረ ተው እንግሊዘኛውን አልፈልግም ብሎ አረብኛው ተነበበልህ። አረብኛው ተርጉመውና ይኸውልህ ሙአዝ የምታደርግ መሰለው ወንድም ማለት አረብኛውን አንተ ተርጉመው እስቲ፣ ከዛ እንግሊዘኛውን ደግሞ እያነበብን አብረን እንተርጉማለን። የሚኒንግ ዲፈረንስ ካለው አብረን ፋይንድ አውት እናደርጋለን። አረብኛውን ያነበብከውን ተርጉመውና ንገረን፣ ከዛ ጊዜውን ደግሞ አብረን እንተረጉማለን። ጎይድ አንዱ ቃል የያዝኩት ስልክ አንድ ስልክ ብቻ ነው እና ሻሂብ የሚለው ቃል ትንሽ ጠጠር ብሎብኛል፣ አልገባኝም። ችግር የለውም ማዝዬ፣ ሌላውን አንድ ላይ ተርጉሞና እንስማው። ያንን ደግሞ እንግሊዝኛ ውስጥ ገብተን እንፈልገዋለን። ዝም ብሎ ደግሞ አይፈሰርማ። ያው ዝም ብለህ እኮ መተርጎም ክልክል ነው። እንግሊዝኛውንስ ቢሆን ዝም ብለህ ተረጉሟል ነበር እንዴ? አይ እሱ ይበልልኝ ነው አንዴ ሀሳቡን ይንገረኝ። አንተ መቼ አረብኛውን አልክለት? ምን ሆናል ሙአዝ? አረብኛውን አንብቦና ተርጉምልህ። እንግሊዝኛውን ቅድም አንብብ ስባል እንግሊዝኛ አልፈልግም አልክ። አልፈልግም ሳይሆን እንግሊዝኛ ስለማላነብ ነው። ጥሩ ችግር የለውም። ስለዚህ አሁን አረብኛውን አንብባል፣ አረብኛውን ተርጉምልን። ከዛ በኋላ እንግሊዝኛው ላይ ሄደን አብረን እያነበብን አንተም ሁላችንም እንተረጉማለን። አረብኛውን ጋር ያነበብከውን ግን አልተረጉምኩም። አነበብከውና ጸጥ ነው ያልከው። ተርጉሞና ከዛ እንግሊዝኛውን ቀጥሎ አንብበን ደግሞ እንተረጉማለን። ጎይድ
እሺ ቁርአን የቂያማ ቀን ይመጣል ነው እንደ አንድ ሰው ሆኖ ይመጣል እንደገረጣ ሰው ሆኖ ሳሒብ የገረጣ ማለት ነው። አይሰማም። ቀጥል እፎይ ቀጥል። አንዴ እሺ ኦኬ እሺ እንግሊዘኛ ላይ አድርጊለት እውነት እና እንግሊዝኛ አንብቢለትና ተርጉሚለት ከዛ ዝጋው በር እሺ እንግሊዝኛው ምን ኦኬ ሙአዝ አቤት ትርጉሙ ትክክል ነው አይደለ? ተረጎምከው አይደል? እሺ ይመጣል ግን የሚያናገረው ማንን ነው? ግልጽ አልሆነም ቦታው ላይ እኮ። ኦኬ ማውራት መናገር ይችላል ግን አይደለ? ይሄ ነገር ማውራት መናገር ይችላል አይደለ? እሺ ሰነዱ ትክክል ነው? ሳሂህ ነው። እስኪ ሊያው አሳየኝ። ምንም ችግር የለበትም። ግሬዱ ጥሩ ነው። ቀደም ብለኛል። ቁርአን ፍጡር አይደለም፣ አላህም ፍጡር አይደለም። ኦኬ ቁርአንና ምንድን ነው? ሲፋቱ ነው አልከኝ፣ ተስማማው። ያላ ሲፋት ራሱን ችሎ የገረጣ ሰው ሆኖ ይመጣል አይደለ? አላህ አይደለም የገረጣ ሰው ሆኖ የሚመጣው አይደለ? ወንድማችን አላህ ነው የገረጣ ሰው ሆኖ የሚመጣው። አይኔ ሐዲሱ አሁንም ግልጽ አልሆነልኝም። ግልጽ ነው አዲሱ። ሉክ the Quran will come on the day of resurrection like a pale man። ቁርአን በቂያማ ቀን እንደገረጣ ሰው ሆኖ ይመጣል። and he will say I am the one that kept you awake at night። ኢቭን መናገር የሚችል ቅድም ብያለሁኝ ማውራ ሌሊት ያነቃው and made you thirsty during the day። ኦኬ ምን አልከኝ? አወራኝ? አይ አላወራም። ስለዚህ ቁርአን በቂያማ ቀን ይመጣና ሰዎቹን አማኙን ያናገራል አይደለ? ይሄ ትንሣኤ ቀን የሚሆን ነው። ሶ ኮንሽየስ ማይንድ እንዳለው ሌሊት እንዳነቃ ቀን እንድትጠማ እንዳደረገ እንደዚህ መጥቶ ያናገራል። ቁርአን አላህ ነው? አላህ ቁርአን ነው? አይደለም። ኦኬ ይሄ የገረጣው ሰውዬ በገረጣ ሰው የሚመጣው አላህ ነው? አይደለም። መልካም። ይሄ ቁርአን ፍጡር ያልሆነው በገረጣ አካል ሲመጣ ቁርአን ካልሆነ አላህ ካልሆነ ፍጡር ከሆነ ፍጡር ካልሆነ ስለዚህ በቂያማ ቀን አትሊስት አላህ የሚባልና ቁርአን የሚባለው አካል ሁለት ፍጡር ያልሆኑ አሉ ማለት ነው። ሁለት ፍጡር ያልሆኑ አላህና ቁርአን በቂያማ ቀን የምታገኛቸው። ግልጽ አድርግልኝ። በቂያማ ቀን ቁርአን በምን መልክ ነው ይመጣልህ? ከረጁል። መልካም በገረጣ ሰው መልክ። እሺ አላህ ደግሞ በምታውቀውና በማታውቀው ቅርጽ ይመጣል። ባቱን ገልጦ ያሳያል። መልካም። ስለዚህ የቂያማ ቀን አንተ የምታገኛቸው አትሊስት ምን አሉ? ቁርአንና አላህ የሚባሉ አካላት አሉ፣ ፍጡር ያልሆኑ
ልብ በል ፍጡር ያልሆኑ አንደኛው የገረጣ አካል ነው፣ አንደኛው ደግሞ አላህ ነው። ሁለቱም ፍጡር አይደሉም። እሺ ስለዚህ አትሊስት ፍጡር ያልሆኑ ስንት አካላት አሉ በእስልምና ውስጥ? በእስልምና ውስጥና የቂያማ ቀን የሆነ ሰዓት ላይ እንደ አካል ሆኖ ይመጣል የሚለውን ለየዋ። አይ ለፈጣሪ ታይም እንትን ያደርገዋል እንዴ? ታይምና የሆነ እንትን ይለዋወጣል እንዴ? አላህ ሲፋቱ የሆነ ሰዓት ላይ እንደዚህ የሚሆን የሆነ ሰዓት ላይ ወደ ሁለት የሚቀየር ወደ አንድ የሚመለስ እንደዛ እያለ የሚሄድበት አለው። ምንም ለውጥ እኮ አያመጣም። የቂያማ ቀን መሆኑ ሙአዝ የቂያማ ቀን መሆኑ ምንም ለውጥ አያመጣውም ለፈጣሪ። ካንተ ይቀየራል። አዎ ስለዚህ ፍጡር ያልሆነ ያላ ባህሪ ተለዋዋጭ ነው እያልከኝ ነው። አላህ እንደ ፍጡር ተለዋዋጭ ማንነት ባህሪ ያለው እያልከኝ ነው። አዳምጠኝ። አሁን ለምሳሌ ንግግር የአላህ ባህሪ ነው። ስለዚህ አሁን ለምሳሌ አንድ ነገር አላህ ይደነግጋል በቁርአኑ ላይ ማለት ነው። አንድ ነገር ሲደነግግ ይህን ንግግር ከጊዜ በኋላ ይሽረዋል። ስለዚህ ቀየረው ማለት ነው። መጀመሪያ የነበረው ንግግር ተቀየረ። በመጀመሪያ ጊዜ ጾም ግዴታ አልነበረም፣ ሱና ነበር። ከጊዜ በኋላ ግን ግዴታ ተደረገ ማለት ነው። ስለዚህ ባህሪው የመጀመሪያው ንግግሩ ተቀየረ። አዎ ስለዚህ ያላ ንግግር ይለዋወጣል። እሱ ዋና ፖይንት አይደለም። አክቹዋሊ ሱራ 14 ላይ ያላህን ቃል ማንም የሚለውጠው የለም ይላል፣ ለዋጭ የለውም ይላል። መለወጡ በራሱ የሚያሳየው ምንድነው? እሱ ቁርአኑ በራሱ ግጭት እንዳለው ነው። እሱ እኔ ቃሉ ተለወጠ አልተለወጠ ዋና ፖይንት አይደለም። ኦቨርኦል ግን ምንድነው እሱ ያውናን ቃል ድገማት 14 ላይ አይ ቲንክ ያላህ ቃል ለዋጭ የለውም። ምን አልክ? እርስ በርስ የመጀመሪያው ንግግር መሻሩ እርስ በርስ መጋጨቱን ያሳያል እንዴ? ምን ያልኩህ እኔ አንተ ይለወጣል ተለወጠ አልከኝ። ቁርአኑ ደግሞ መልሶ ያላህን ቃል እንደማይለወጥ ይነግርሃል። ርዕሱን ሽፍት አታድርገው። ርዕሱ ላይ ሆነና ቁርአኑን መረዳት ነው። እሱ እኔን ነው የሚጠቅመኝ። አሁንም ብትል እሱንም ብትል እኔን ነው የሚጠቅመኝ። የተለወጠውን ቁርአኑ ነው የሚመጣው ፔልማኑ ወይንስ ያልተለወጠውን ብዬ መልሼ ቻሌንጅ ስለማደርግ ተለወጠ ብትለኝም ተስማምቼ እሄዳለሁ። በተለወጠው ነው የሚመጣው ባልተለወጠው ብዬ ቻሌንጅ አደርጋለሁ። ቆይ ስማኝ፣ ቁርአንን እኮ በአንተ አገነዛዘብ አይደለም የምንረዳው እኛ። ቁርአን ራሱ የሆነ የፈሰረው አካል አለ፣ የተቀመጠ ነው በራሱ ማለት ነው። ማስረጃ እየሰጠኝ አይ ቲንክ ከጎን ያለው ሱፊ ይመስለኛል። ቅድሚያ እሱን ልቀበለውና ሜይ ቢ ከአንተ ጋር ትንሽ ታወራላችሁ። እንደው ሙአዝ አንድ ነገር እናድርግ። ለምሳሌ ቁርአን በምን መልክ እንደሚመጣ ማስረጃው አለ? ሙአዝ ቁርአን በምን መልክ እንደሚመጣ ማስረጃው አለ? በምን መልክ ማለት? አሁን ያው በጎስቋላ ሰው መልክ ይመጣል ብሎሃል ቅድም እፎይ። አንተ ከዚህ ተቃራኒ ማስረጃ አለ? ይሄን እኮ አልተቃወምኩም እኔ። ሐዲሱ ትክክለኛ ከሆነ አልተቃወምኩም እኔ እኮ። አንተ ትክክለኛ ይሁን አይሁን ማስረጃ አለው ይሄ በአንተ ሳይድ ነው ያልኩት አሁን ማለት። እሺ ሙአዝ አንዴ ቆይ ሚውት አድርግልና ጠብቀን ቆይ ከአጠገብ ካለው ሰው ጋር እናውራና እዚሁ እሺ ድጋሚ ደስ ስለምሰጥ እሺ። አላህ ቦታ የለውም ነው የሚለው ማንም በል ሰላም አንዴ ይቅርታ፣ አንዴ ሙአዝ ሚውት አድርግልና አንዴ ፕሊስ። አንዴ እሺ፣ አንዴ ሙአዝ ተው እንጂ ወንድም አለ። አንዴ ሰው ሌሎቹንም እድል እንስጥና ከዛ በኋላ ታስቀምጣለህ እይታል። ሞዴሬተር እፎ ያለ ማማ ያለሽ ጳላዲዮ ማነው ኮንስታንቲኖስ ያለ እና መጠቀም ትችላላችሁ። እሺ አላህ ቦታ የለውም። ሰላም ማንም በል አይሰማም። ቦታ ዟል ቦታ የለውም ብሎ
ሚዩት ና እያወራ ከሆነ ቦታ የለውም ያልከን ወንድማችን ሀባሽ ወንድማችን አለ አንድ ሁለት አንዳንዶቹ እኮ አይችሉም። እሺ ከፍቼልሃለሁ እኮ በቃ ማውራት በምችል ጊዜ ብቅ በል። እሺ እሺ። ሌላ ሙስሊም ካለ አላችሁ መሰለኝ እያየው ነው። ገብተን እናውራ ስትሉ የነበራችሁ አላችሁ። እስቲ እሺ ክርስቲያኖች አትላኩ ለአሁን ፕሊዝ። ከሙስሊም እህትና ወንድሞቻችን ጋር ነው ዲስከሽኑ። ስለዚህ አትላኩ። ክርስቲያኖች እያዳመጣችሁን ታዘዙን ፕሊዝ። እሺ ስትሮንግ ኢማን ኔትወርክ ጥሩ አይደለም መሰለኝ ወንድማችን ይሽከረከራል። ከዛ እንደ እውነት ቁርአን አንዴ ክፈችልንስ ቀጥሉ። ፎይሽ ዝም ከምንል በሚል ነው። የትኛውን ሐዲስ? ቁርአን ቁርአን ምን ላይ ያለው? 651 ሰው ገብቷል። ፎይ ተቀበል። ያው እሺ ቆይ መሐመድ እንኳን ደህና መጣ። ሰላም ነው መሐመድ ይሰማል? ይሰማል። ሰላም ነው። እንኳን ደህና መጣ። እንኳን ቆይ ጥያቄ መጠየቅ ይችላል? አንዴ የእኛውን ትንትሉልና እኔ ጥያቄ ለመጠየቅ ነው። መልስ ፈልጌ ነው የገባሁት። እሺ አሁን የጥያቄ ሰዓት አይደለም መሐመድ። ጥያቄያችንን ከመለሳችሁ በኋላ ወደ ጥያቄ እንሄዳለን ያለው እና እናንተ መምህሮችና አዋቂዎች ናችሁ ብዬ ነው የምታውቁ ከሆነ እንድትመልሱልኝ ነው። እሺ የጥያቄ የምንቀበልበት ሰዓት ገና ነኝ። አሁን ጥያቄ የምንጠይቅበት ነው። ከዛ ጥያቄ ስንጠይቅ ትመለሳለህ። ከፈለግ ጥያቄ መጠየቅ ጀምሩ። አሁን ግን ለተነሳው ሀሳብ መልስ አለ? አይ ጥያቄ ነው መጠየቅ ፈልጋለሁ። በቃ እሺ ውረድና ሌላ ሰው ላስገባና ዲስከስ ሊያደርግ የሚችል ሰው በኋላ ላይ ትመጣለህ። ፕሊዝ ራሳችሁ እኔ በክብር ነው የከፈትሽው። እውነት ስንት ነው የከፈትሽው? ወይ ባዲ ታስቸግራለች። ብዙ ጊዜ አያታለሁ። የምትፈልገው ሙዓዝ እውቀት የለኝም ካልክ ውረድ አለ ሐዲስና ቁርአን። እሺ አንድ ነገር ለምን ገባሽ? ተመልሻለሁ። ሙዓዝ እንዲሁም በጣም ጎበዝ ነው። ባይዘወይ በጣም ትገርማላችሁ። አንድ ሰው አትሊስት የሚያውቃት ነገር ሊሼር ሊያደርግ ሲገባ፣ እናንተ ግን ገብታችሁ ውረድ ለማለት ትገባላችሁ። ልዩነታችሁን አያችሁት ወይ? እናንተ ገብታችሁ በእውቀት ወይ አትሞግቱ፣ ወይ ደግሞ የገባውን ሰው ደግሞ አትሊስት ኢንከሬጅ ማድረግ ጥሩ ነው እያላችሁ ኢንከሬጅ ማድረግ። እንደውም ሙዓዝ ጎበዝ ነው። እየገባችሁ ውጣ የምትሉ ሰዎች አታውቁም ማለት ነው። ሙዓዝን እንዲሁም ኢንከሬጅ አድርጉት እንጂ እኔ በጣም ነው የሚገርመው። አንድ ሰው ገብቶ ውጣ ሲል ልክ ከሱ የተሻለ ነገር ይዞ እንዳሰበ እንዴት እንደዚህ ትሆናላችሁ? ኤኒዌይስ እሺ አስወጣችሁት ልጁን። ያው ሰመቃንዲ ቀጥሎ ሰመቃንዲ አለ። ሰመቃንዲ ይሰማል? ኦኬ ይህ ክፍል አንዴ እንመልከተው። ኦኬ እንኳን ደህና መጣ። ይህንን ክፍል አንዴ አንብበውና እስኪ እንትን በልልን። አረብኛውን አድርገው። ኦኬ አረብኛውን አድርጊለት።
ጮክ ብለህ ታነብልናለህ? ይቅርታ ድምፅ አይሰማም። ጮክ ብለህ አንብበው እንጂ አንተ ዞር ማንበብ እኮ አልቀርም፣ እየሰማንክ ነው። ሰው ጮክ ብለህ አንብበውና እንስማ። وأنذر به الذين يخافون أن يحشروا إلى ربهم ليس لهم من دونه ولي ولا شفيع لعلهم يتقون. تركمون آمين يبالال مጨረሻ ላይ آمين ይባላል እንዴ? እዝጋን ይባላል። እንደምትገላብዙ ያወቃችሁት በዚህ መቃም ነው። እሺ ተርጉምልን፣ ተርጉምልን ወንድሜ። ቆንጆ ድምፅ አለ ባይዘው ተርጉምልን፣ ግን ተርጉምልን። ኧረ ተርጉምልን ወንድማችን። እንዴ ምን ሆነሃል አለ ወንድሜ? እሺ ሐሚድ አለ? ሐሚድ ይሉታል ይሸመድዱታል እንጂ እኮ ብዛት ተፍሲሩን አያውቁትም፣ ትርጉሙን አያውቁትም። እናነባለን ግን አንተረጉምም፣ እንሰማለን ግን አንፈርድም። በቃ አንቺ ደግሞ አማርኛውን አሳይና እንተርጉምላቸው። ኢስ ፋይን ምን እንደሚተርጉሙን። እሺ ይኸው ወይ ማን ነው ቆስጠንጢኖስ ተርጉም አንብብ። እነዚያ ከእነርሱ እና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በእርሱ በቁርአን አስፈራራ። ይሰማል? እሺ ቀጥሉ። ያው ፎይ ቀጥሉ። ይሰማል? ይሰማል? ትሰማል? እሺ ተቀበሉት አንዳችሁ። አልሀዲን ሰላም፣ እንኳን በሰላም መጣ። አለ እግዚአብሔር ይመስገን። ሰላም ነው። ሙስሊም ነህ? ይሰማል? ትሰማለህ? እንትን ወይስ ኔትወርኩን አስተካክል። እየቆየ ከሆነ የደረሰ ወይ ወተህ ግባ፣ እንደዛ ይሻላል። አይ አሁን ይሰማል። እሺ ከሁለት አንዳችሁ ከማን ጋር ቀጥል? ፎይ ከተመቸ ቀጥል። የጀመርከውን ሀሳብ ጨርስ ፎይ፣ ተቀበለውና ከዛ ወደ ቆስጠንጢኖስ ወደ ነብላኪ ወደ ነው አይደል? እሺ እንኳን ራመጣ ትሰማለህ? ይሄን ክፍል አንብበው እስኪ። እነዛ ያመኑት ተነገጠ አላደ ወይ እኔ ምን አላዲን ትሰማለህ? አላዲን እኛ እናንብብልህ። አላዲን ሜቢ መዝሙር ይሰማል? አይ በቃ ኔትወርክ ነው። ተመልሰህ ገባ። ጀዋርን ቀጥሉ። ጀዋር እንኳን ደህና መጣህ። ሙአዝን መልሱኝ እያለ ነው። አመሰግናለሁ። እንኳን አስገባችሁኝ። በመጀመሪያ ላመሰግናችሁ ፈልጋለሁ ቤታችሁ ስላስገባችሁኝ። ይህን ቤት ለመግባት በጣም ልክ በቃ ቪዛ መላልሰው እንደ መላክ ወይ ደግሞ ዲቪ እንደመሞከር ሁሉ ሆኖብኛል። በጣም ሞከርኩኝ። ብዙ ሙከራ በኋላ ፈቀዳችሁ። በጣም አመሰግናለሁ። እሺ ችግር የለውም ጀዋር። ዛሬ ገና ነው የከፈልኩት። እንደ ስንት የሞከረ እንደሆነ በሌለውበት አላውቅም እሱን። ኦኬ በአለቃው ነው ባይፎይ።
እፎ ቤት እኮ አይደለም ያለው እሱ የኔ ቤት አይደለም። ገብቶኛል፣ ግን በእሳቸው ቤት ነው የሞከርኩት በዚህ በፊት ማለት ነው። አሁንም እሳቸው ስላሉ ልክ እንደዛ ደግሞ እንዴት ነው? ሰላም ናችሁ? ቪዛ ፍቀድ። እሺ ለአንብብ። ቀጥል ጀዋር። ቀጥል ጀዋር። ቀጥል ጀዋር። أعوذ بالله من الشيطان الرجيم وأنذر به الذين يخافون أن يحشروا إلى ربهم ليس لهم من دونه ولي ولا شفيع لعلهم يتقون አውዙ ቢላ ብያልኩት እዚህ ጋር የለም፣ ግን ቁርአኑ ራሱ በህጉ ይደነግጋል። ቁርአን ሲቀራ አንድ የቁርአን ቃል ወይንም አረፍተ ነገር ሲታነብ አውዙ ቢላ ብለ ይበላል። ችግር የለውም። ይሄ እንግዲህ ከይፎ አይጠፋም። እሳቸው በቁርአናችን ላይ በጣም ስለ እንትን የሚሉ በጣም አመሰግናለሁ። እሺ በአማርኛ በትርጉም ለኦዲየንሱ አረብኛውን ተርጉሙልን እያሉ ስለሆኑ እሺ ተረጉማለሁ። እሺ ወአንዝር ማለት አላህ ስብሐነሁ ወተዓላ ነብዩ ሙሐመድን እያናገራቸው ነው። አሁን ቀጥታ ንግግሩ አላህ ስብሐነሁ ወተዓላ ሲናገር ነብዩ ሙሐመድን ነው እያናገራቸው ያለው። ምንድነው የሚላቸው? ወአንዝር አስጠንቅቅ፣ በዚህ ቁርአን አስተምሮ ማለት ነው። አለዚነ የኻፉነ ዩህሸሩ ኢላ ረቢሂም፣ እነዛ እነርሱ ወደ አላህ ስብሐነሁ ወተዓላ ነገ መመለስን የዕለትን ምጽአትን ማለት ነው፣ ቅያም ቀንን ወይ ደግሞ ዕለትን ሳይን እዛ ውስጥ ያለውን ነገር የሚፈሩትን ሰዎች ማለት ነው። እዛ እንግዲህ በጣም ብዙ ነገር አለ። ሰው በሰራ ስራ ይመነዳልና ወይ ኢጣፈንታው አምሮ የጀነት ይሆናል ወይ ደግሞ ተበላሽቶ የጀሃነም ይሆናል ነውና ቀኑ ያን ቀን ለሚፈሩ ሰዎች በዚህ ቁርአን አስፈራራቸው። እዚህ ውስጥ ያለውን ኮንቴንቱን አስተምራቸው ነው ያለው። ለይሰለሁም ትርጉሙን ብቻ ማብራሪያው ላይ በቆየ ትርጉሙን ብቻ ተርጉሙ። እሺ ለይሰለሁም ሚን ዱኒሂ ወልዩ ወላ ሸፊዑን፣ ከአላህ ሱብሓነሁ ወተዓላ ውጪ ከሱ ፍቃድ ውጪ ለነሱ ፍቃድ የሚለው የቱ ጋር ነው? ፍቃድ የሚለው ቃል የትኛው ነው? ቁርአን አንዱ ሌላውን ስለሚተረጉም ሌላ ቦታ ላይ ከአላህ ፍቃድ ውጪ ጀዋር ኦኬ፣ ተርጉመው። ከአላህ ፍቃድ ውጪ ምን? ከአላህ ፍቃድ ውጪ አማላጅ የአማላጆች ምልጃ በማያገኙበት ቀን ማለት ነው አይልም። ለምን ትቀጥፋለህ? አንደኛ የአማላጆች ምልጃ፣ ሁለት ሸፋ ሚል እስቲ ያሳየኝ እዚህ ቁርአን ውስጥ አረብኛው ቆይ ሁለት አረብኛው የቱ ጋር ነው? ሁለት ጊዜ ሸፋ የሚለው የቱኛው ነው? ሁለት ጊዜ የሚለው ቃሉ መደጋገም የለበትም። በእናንተ ቤት አንተ አማላጆች አማላጅ ብለህ የታም ተተረገምከው ቃል አንድ ምልጃ ብቻ ተጠቅሶ ሳለ አሁን ለምሳሌ በአልበቀራ ምዕራፍ 2 አላሁ ላ ኢላሃ ኢላሁ ወላሂ በሚለው ውስጥ ጀዋር የትም ብትሄድ ይኸውልህ አያዋጣህም። በግልጽ በትክክል ተርጉመው። እሺ ሳቷሽ ተርጉመው። ለይሰለሁም ለነሱ በሌለ ከሱ ውጪ ማለት ነው። ወልዩን ወልይ ማለት ባይዘይ ወዳጅ ማለት ነው። ወላ ሸፊዑ ማለት ደግሞ አማላጅ ማለት ነው። ለአለሁም የተቁን እንዲጠነቀቁ ማለት ነው። ከሱ ውጪ ምን ወልይ ወይንም ሸፋ የሚሆናቸው የሌለ ሲሆን እንዲጠነቀቁ። እሱ የተባለው አካል ማን ነው? እሱ የተባለው ማን ነው? አላህ ነው። ቴንኪው። ስለዚህ ከአላህ ውጪ ምን የለም? አጋዥና ከአላህ ውጪ ወልይ የለም። ቆይ አማላጅና ወልይ የለም። ኦኬ አማላጅና ወልይ ከማ ውጪ የለም? ከአላህ በቀር የለም። አማርኛውን አድርገዋል። አማላጅ ያልከውን አስተካክለው። እኔ አላልኩም እንደዛ። ይኸው ሸፋ ምንድን ነው? እኛ አማላጅ ማለት ሸፋ የሚሄድ ነው። አማላጁ ወደ አላህ ነው የሚሄደው። ጀዋር ራስ ተርጉመህልናል እኮ አስቀድመህ ራስ ተርጉመህልናል።
የአማላጆች አማላጅ ብለህ አማላጆች አማላጅ ይላል ካልክ በኋላ የት ቦታ ነው ሁለት የተገለጠው ስልህ ሁለት መገለጥ ይጠበቅበታል አልከኝ። አንተ እንዳልከው ከሆነ አዎ ስልህ አይ የለም አልከኝ። ከዛ ቀጥታ ተርጉመው ስልህ ደግሞ ቀጥታ ተረጎምክ፣ ታማኝ ሆነሃል። አሁንም ደግሞ ወደኋላ ትበል። እሺ ሳዲቅና ሳኒ የተረጎሙት ይ የአንተ አይ ቲንክ ኢትዮጵያ ውስጥ ታዋቂው ሳዲቅና ሳኒ ትርጉም ስላለ ምን ብለው ተረጎሙት የሚለውን እኔ እነዚያንም ከእርሱ ሌላ ሉክ ከእርሱ ሌላ ረዳትና ልብ በል ረዳትና አማላጅ የሌላቸው ሲሆኑ እርሱ የተባለው ማን ነው ብዬ ማን ብለኸኛል? አላህ ነው። ጎበዝ። ከአላህ ውጭ ምንና ምን የለም ማለን? አማላጅ የለም። ጎበዝ። አሁን ሱናን ኢብን መጃ 3786 ክፈችልን። ልብ በሉ ምን ብሎናል? ከአላህ ውጭ አማላጅ የለም። አማላጅ ማለት ትርጉሙ እነግራለሁ። ከአላህ ውጭ አማላጅ የለም። ኦኬ፣ ከአላህ ውጭ አማላጅ የለም። ልብ በሉ አማላጅ የለም። ኦኬ፣ ግን እዚህ ጋር ማለት ነው አማርኛውን የቃላት ገም ይባላልና አላህ ፈጣሪን እሱ ራሱ ሽማግሌ ነው የሚሆነው ማን ጋር ነው የሚሄደው የሚለውን ወደዛ በተመድ ፈልገ ከሆነ ኦልሬዲ የቤቱ ዓላማ ይሄ ስለሆነ እንደሆነ እናውቃለን። ቆይ ለምን ዘጋሹ? እውነት ልጥረግ ብዬ ነው። በጣም ብለር ሆነ። እሺ አሁንስ? ኦኬ በጣም ደስ ይላል። አሪፍ። ይህን ክፍል ደግሞ አንብብልን። አረብኛውን አድርጌለት። አዑዙ ቢላሂ ሚነ ሸይጣን ረጂም አላሁመ ህዲህም ሐደሰና አቡ በክሪን እብኑ ኡበይ ሸይባ ሐደሰና አቡ እስኪ ከፍ አድርጉ። ሀዲሱ ብቻ ላይ ሊጓ ሀዲሱ ላይ ፍሬ ሀዲሱ ላይ አን ነቢይ ሰለላሁ ዐለይሂ ወሰለም ቃለ ኢነ ረሱለላህ እባክሽ የኔ እህት እስኪ ሀዲሱን ብቻ ፍሬዋን ብቻ ያው ከፍቼ ሄዳለሁ እኮ አንብብ። ያው እሺ እንደሱ በቃ እንደሱ በጣም ሶሪ በልሽ ሂድ። የአላህ መልእክተኛ ከአላህ ነቢይ ሲያወሩ ቃለ ኢነ ሱረተን ፊል ቁርአን ሶሪ አይኔ ለምን ያላየው ሱረተን ፊል ቁርአን አይተኸዋል። ያ በቃ እንደዚህ አድርጉ። አልፈራም ምን ያይዞ ቀጥል። ኢነ ሱረተን ፊል ቁርአኒ 30 አያ። አዎ ልክ ነው። 30 አያ የሆነ ምዕራፍ አለ አሉ። እንደ እንቆቅልሽ ነው ይሄ ነገር አይደለም። እንቆቅልሽ አይደለም። እንቆቅልሽ አይደለም። አዲስ እንቆቅልሽ ተረት ተረት ነው። እንስማማለን ጀዋር። አዲስ ተረት ተረት መሆኑን እናምናለን። አንተ እምነት ነው ብለህ ያዝከው እንስማማለን። ግን ይህንን ተረት ተረት እስቲ አንብበው። በእንቆቅልሽ መልክ ነው። እንቆቅልሽ ሚላውቅልኝ ተብሎ ሰውን በተለያየ መንገድ ነው የምታስተምረው እና የአላህ ነቢይ ምን አሉ? ሐዲስን እንቆቅልሽ ካልከው አንድ የቁርአን ምዕራፍ አለ። እሱም 30 አንቀጾች አሉት። እሱ የቂያማ ቀን ለሰውየው እስኪማር ድረስ ሸፋ ይሆንለታል ነው። ሸፋ ምን ነበረ? አማላጅ። ታንኪዩ። ቀደም ምን ብለህን ነበረ? አማላጅ ማን ብቻ ነው ብለህን ነበር? አላህ ብቻ ነው። እዚህ ጋር ደግሞ ማን ነው አማላጅ? ማን ይሆናል ይለናል? የአላህ ንግግር ከአላህ ነው ይባላል። ኦኬ። ስለዚህ አላህ ከራሱ ጋር ይነጋገራል ማለት ነው። ቃሉ ራሱን ችሎ ፐርሰን ሆኖ አላህን ደግሞ ለብቻ ያወራዋል ማለት ነው። እንደዛ ማለት አይደለም። ኦኬ። ስለዚህ ይሄ ቁርአን አላህ ነው፣ የአላህ ንግግር ነው። ኦኬ። የአላህ ንግግር ደግሞ አላህን መልሶ ያናግረዋል። እንደ አብራራ ከፈቀድክልኝ አብራራላለሁ። ቀጥል። ማብራሪያው እንዲህ ነው። እሱ ሱረቱል ሙልክ ይባላል። ተባረከ ለዚ ቢየዲሂል ሙልኩ እያለ የሚቀጥል ምዕራፉን ስንት ቁጥር ላይ እንዳለ አላስታውስም፣ ግን እውነትም 30 አንቀጾች ናቸው። እዚህ ጋር አላህ ሱብሓነሁ ወተዓላ ያለው በዚህ
ቅድም ምንድን ነው ያለው? ወአንዝር ቢሂ በዚህ ቁርአን አስጠንቅቅ አስተምር እንደተባለው እኛ ቁርአንን የምናምነው እንደዚሁ በግርድፉ ሳይሆን በኮንቴንቱም ጭምር ነው። እዛ ውስጥ ባሉት አስተምሮ ነው እና እነዛን በዛ ምዕራፍ ውስጥ የተካተቱትን እያንዳንዱ ቃላት መልእክቱን የተገበረ እንደሆነ ነገ የቂያማ ቀን ከዛ ጭንቅ እንዲወጣ አላህ ሱብሃነሁ ወተዓላ ዋራንቲ ሰጠው ማለት ነው። ትርጉሙኛ ጋር አይልም አይልም። ለአንተ እኮ አይልም። ለአንተ እኮ ቢሊ እኮ ሙስሊም ጆዋር ሊስን ጆዋር ለምን ትስቃለህ? ለሞኝ ለምን ትስቃለህ? ድምፅ በጣም እየተቀያየረ ነው። ተረጋጋ። ውሃ አለ ስርህ ውሃ ጠጣ እና ቁርአን በቂያማ ቀን ያማልዳል አያማልድም? ያማልዳል። ቴንኪው አማላጅ ማን ብቻ ለወጣ ስለሆነ ቀጥሉ እናንተ። እሺ ያው ሞዴሬተር ስላላችሁ እናንተ ቀጥሉ። አንድ 15-10 ደቂቃ። ኦኬ እሺ ይቅርታ በቃ ኦኬ። ቁርአን ያማልዳል። ልብ በሉ ቁርአኑ ላይ በግልጽ ምን ብሎናል? አላህ ብቻ ነው አማላጅ ብሎናል። ማርያም ታማልዳለች ባይዘወይ። እሺ ችግር የለውም። እሱንም ሌላ ቀን አጀንዳው አድርጌ ካመጣ እሱንም አረጋግጠላለሁ። ማርያም ውዷ እናታችንም አማላጃችን ናት። ጀዋር ይሄ ቁርአን ፍጡር ነው? አረ አይደለም፣ ፍጡር አይደለም። ፍጡር ያልሆነው ቃል ቆይ ፍጡር ያልሆነው ወደ ማን ነው የሚያማልዳችሁ እኮ አልኩ። ይሄ ቁርአኑ ራሱ ነግሮናል። ወደ ማን ነው ቁርአን የሚያማልድህ? ቁርአን ያላህ ቃል ነው። ጥያቄ እኔ የጂኒ ቃል ነው ወይ ብዬ አልጠየቅኩህም። እዚህ ጋር ለመነጣጠል ምንም መንገድ የለውም። ለመነጣጠል ለማነጣጠል አትችልም፣ አይቻልም። እኛ ጋር እዛ በእናንተ ቤት ትችላለህ። ቁርአን እንደዚህ ነው መነጣጠል። እኛ በቤታችን ነጣጥል አልኩህም። ጀዋር ነጣጥል አትነጣጥል ብዬም አልጠየቅኩህም። ምልጃ ቀርባል አልከኝ። ምልጃ ማለት ልመና ነው። ሊተራል ቃሉ ሲፈታ ኢንተርሲድ ያደርጋል። ሰው ወደ ማን ነው ኢንተርሲድ የሚያደርገው ነው? ባይዘ አረበኛ ነው ቃሉ። ታውቃለህ አይደለ? አውቃለሁኝ። አዎ፣ ስለ አረበኛ ለመናገር መጀመሪያ አረበኛ ማጥናት ፊታዊ መሆን ይጠይቃል። ለምሳሌ ፊታዊነትን ይጠይቃል፣ ጨዋነትን ይጠይቃል። ችግር የለውም፣ ችግር የለውም። አንተ ጠባብ አይደለም ነው አልፈልግ ነው። ፕሊስ ጀዋር እዛም እዛም አትበልና ሸፋ ማለት ምልጃ ማለት ነው። ምንም ሌላ ትርጉም የለውም። ስለዚህ ጨዋም ሆነን ባለጌም ምኑን እንዴትም ሆነን ቋንቋን ብንተረጉመው ቋንቋ ቋንቋ ነው። በቃ ምንም ተሰውየው እንትን ጋር የሚገናኝ አይደለም አይደለም። አይ ማለት ትርጉሙ ጋር የሚገናኝ አይደለም። ቆይ ቁርአን ፍጡር አይደለም አልከኝ። ቴንኪው። አላህም ፍጡር አይደለም። አላህም ያማልዳል። አላህ ምን ብሎ ነግሮናል? ቁርአን ላይ ከአላህ ውጭ ማንም አማላጅ የለም ማለት። ሀዲሱ ደግሞ 30 የቁርአን አያዎች ያሉት አለ። እሱ በቂያማ ቀን ያማልድላችኋል አለን። ሁለት አማላጅ የሆኑ ልብ በል፣ ሁለት አማላጅ የሆኑ አላህና ቁርአን የሚባሉ ሁለቱም ፍጡር ያልሆኑ በእስልምና ውስጥ አሉ ማለት ነው። ስላሴ ብላ ትንሽ ወረድ በልና። አይ እኔ አይደለም። ምክንያቱም እኛ ስላሴ ስንል የሚታወቅ መተርጎም ትችላለህ በአንተ። ቆይ ምክንያቱም እኛ ስላሴ ስንል የሚታወቅ አምላክ ራሱን የገለጠበትን የምናውቀው ነው። እናንተ ግን አያዎቹ ራሱ በቀራ ራሱ እንደ ወፍ ግሪሳ ሆኖ ይመጣል ይላል። ግሪሳን ቆጥረህ አትጨርሰውም። ስለዚህ በእስልምና ውስጥ ፍጡር ያልሆነው አካል ከአላህ ጋር ሲደመር ተቆጥሮ ማያልቅ ነው። ተቆጥሮ ማያልቅ ነው። እሱም ፊዚካል ቦዲ ያለው ማለት ነው። ስለዚህ ከእናንተ ጋር አንገናኝም። እናንተ ብዙ ግዑዝ የሆኑ ፊዚካል ቦዲ ያላቸውን የምታመልኩ ናችሁ። እኛ ፈጣሪ አላየንም። እኛ ፈጣሪ አይታይም። ፈጣሪ አንድ ነው። ሙሐመድ አይቶታል። ቅድም ስናሳይ ነው የቆየ ነው። ሙሐመድ አይቶታል። ከሙሐመድ አንተ የተሻለ እንትን አትሆንም። ሙሐመድ አይቶታል፣ አግኝቶታል፣ ዳሶታል። አሁን ሀዲሱ ላይ ወደ ፔልማን ወደሚለው መልሽልኝ። እውነት
አላህ ወደ ማን ነው የሚማልደው? የሚሊየን ጥያቄ ነው። ቁርአን ወደ ማን ነው የሚማልደው? የሚሊየን ጥያቄ ነው። ጥያቄው ግን ለእኛ አይደለም፣ እኛ ቤት ጥያቄ አይደለም። መልስ ስለሌለ ያው አይምሯችሁን ደፍናችሁ እኮ ስለያዛችሁት ነው። መልስ እኮ የለም። እሺ መልሱን ስጠኛ። መልሱን እኮ አልሰጠኝም እያልኩ ነው። ትርጉም አለው እኮ አልኩ። ትርጉሙን ከፈለክ ማለት ነው እኮ መልሱን ስጠኝ። እሺ አላህ ስብሐነሁ ወተዓላ በእነዚህ ኮንቴንቶች የሰራን ሰው አላህ ሊምረው ከዛ ጭንቅ ነጃ ሊያወጣው ነፃ ሊያደርገው አረብኛውን አድርግለት። እውነት አረብኛውን አድርገው። ኦኬ አንብቡ። ራሱ ነው ሌላ ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም የጂኡ አልቁርአን የውም አልቅያማ ቁርአን ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከረጁሊ እስኪ ዙም አድርግልኝ ትንሽ። እሺ የውም አልቅያማቲ ከረጁሊ ሀዲሱ ግን አውቴንቲክ ነው አይደለ ብሮ? አሳየው ግሬድ። ምክንያቱም ሀዲስ ማለት ከ10 ሺህ በላይ ሀዲሶች ስላሉ አውቴንቲኪቲውን እኔ ከ4000 ያላነሱ ሀዲሶች ናቸው። ቡኻሪና ሙስሊም ብቻ ሲሆን ነው እኛ ስለ አውቴንቲኪቲ ማንጠራጠረው እና ሌላ ሀዲስ ላይ አውቴንቲክ ያልሆነ ግን እንዳታመጣብኝ። ያው ሀሰን ነው ሀሰን ነው ይሆናል። ሀሰን ከሆነ እሺ። እና ዙም አድርግልኝ እንጂ ቆንጆ የጂኡ አልቁርአን የውም አልቅያመቲ ከረጁሊ ሻሂቢ። እሺ ትንሽ ወደኋላ መልሽ። እሱ እንደሱ ፈየቁሉ ትንሽ ቃሉ እዛ ጋር የተደበቀው ቃል ወደኋላ አድርግልኝ። ወደኋላ በዛኛው ጥግ ፈየቁሉ ካለ በኋላ አና ልክ ነው። ፈየቁሉ አና አለዚ አስሐርቱ ለይለከ ወአዝማዕቱ ነሃረካ ይላል። ቁርአን ይመጣና የቅያማ ቀን ይላል። ቁርአን ይመጣና ፈጣሪ ፊት እንዴት ነው የሚመጣው? እኔ እኮ ነኝ። እንዴት ነው የሚመጣው ይላል። እንዴት ነው የሚመጣው አለ። እንደምን ሆኖ ይመጣል አለ። እስኪ ሻሂብ የሚለውን የሚተረጉም ቃሉን እስኪ አውጣው፣ ትርጉሙን አውጣልኝ። እንደገረጣ ሰው እንደገረጣ ይላል። እንደገረጣ ማለት እንቅልፍ ያልጠገበ አይነት ሰው አለ አይደለ? እንደዚህ እንደገረጣ ሰው ልክ ነህ። ኦኬ መቼ ነው የሚመጣው? እንዴት ነው የሚመጣው? እሺ እና ብሎ ምን ለፈጣሪ ባይዘው ይሄ ሐዲስ እንደገረጣ የሚለውን ሳይጨምር ሐዲሱ በቡኻሪና ሙስሊም ውስጥ አለ። ይሄን ታውቃለህ አንተም። ያ ዋና ፖይንት ምንድን ነው? እሱ ልብ በል፣ ይሄ አካል መጣ ተብሎ ሊነገርለት የሚችለው ፐርሰን ሲሆን ነው አይደለ? ይሄ ዝም ብሎ የኢትዮጵያ ውስጥ እንትን አይደለም። የፈጣሪ ዓለም ነው እያወራ ያለው። ይሄ እኔና አንተ ዓለም አይደለም። ወደ አላህ ጋር ነው የመጣው አይደለ? ችግር የለውም የትኛውም ዓለም ላይ ይሁን። አላህ ጋር ቁርአን ራሱን ችሎ እኔ ማለት የሚችል መናገር የሚችል አንተን ሊያዋራ የሚችል ለአላህ ሄዶ ሪፖርት ማድረግ የሚችል አካል አለ ማለት ነው። ቁርአን የሚባል አላህ ነው። በቃ አላህ ነው። ያላህ ቃል አላህ ነው ያናግራል። ምን ችግር አለው ቢባል ይሄ አላህ ነው ያላ እዚህ ጋር ቁርአን እኮ ነው እያለ ያለው። ቆይ ጀዋር፣ ይሄ አካሉ ይሄ አላህ ነው። የቱ ቁርአን ሀዲሱ እያለ ያለው ባይዘው የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ነው። ይሄ ኤክስፕላኔሽን ነው ባይዘው ታውቃለህ አይደል? ቆይ ቁርአን ነው አይደለ? እንደዚህ የሚመጣው ቴልማን ሆኖ የሚመጣው ቁርአን ነው አይደል? የቂያማ ቀን የትንሣኤ ቀን ቁርአን ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከማን ጋር ነው የሚነጋገረው? ከዛ ከአላህ ጋር ነው። ስለዚህ አንተ እያልከኝ ያለው አላህ ከራሱ ጋር ከአላህ ጋር ይነጋገራል እያልከኝ ነው? ችግር የለውም። አላህ እንደዛ ብሎ ካለ ችግር የለውም። ቴንኪው።
ሁለት ሆኖ ነው የሚነጋገረው። ቆይ ችግር የለውም ተስማማ። ንጉስ ምኒልክ ራሱ እስኪ ራሴ ልማከርና ነገ እነግርሃለሁ ይለዋል እኮ። ችግር የለውም ጀዋር። ኦኬ ንጉስ ምኒልክ ከራሴ ጋር ልማከርና ነገ ወስናለሁ ሲል ከራሴ ጋር ልማከርና የእናንተን ጉዳይ የሆነ እንበልና የአፋር ሰዎች ሄዶ እንደዚህ መብራት የለንም ብሎ ካሉ እስኪ ከራሴ ጋር ልማከርና ነገ መብራት እንዲቀጠልላቸው ያደርጋሉ ሊል ይችላሉ። ጀዋር እሺ ንጉስ ምኒልክ ከራሴ ጋር ልማከርና ነገ ወስናለሁ ሲል 1% ነው አይደል? አንድ ሰው ነው። 1% ነው። ቴንኪው። አላህ ግን እዚህ ከቁርአን ጋር ሲያወራ አንድ አካል ሆኖ ነው ወይንስ ሁለት አካል ሆኖ ነው? ቁርአንና አላህ አንድ። ኦኬ ቁርአኑ አላህ ነው። ቁርአን ንግግሩ ነው። ቁርአን አላህ ነው። ቁርአን ንግግሩ ነው። ቁርአን በገረጣ ሰው ሆኖ የመጣው አላህ ነው። በገረጣ ሰው ሆኖ የመጣው ማለት ነው። ጀዋር የገረጣ ሰው ሆኖ የመጣው አላህን ነው የሚያወራው ወይንስ አላህ ነው የገረጣ ሰው ሆኖ የመጣውን የሚያማልደው? እስኪ እባክህ አብራራ ጥያቄው እንዲገባ። ምልጃው የሚያቀርበው ምልጃውን እንትን የሚለው የገረጣ ሰው የሆነው ነው ወደ አላህ ወይንስ አላህ ነው ወደ ገረጣ ሰውየው የሚያቀርበው? ያ የገረጣ ሰው ነው ወደ አላህ የሚያቀርበው። ስለዚህ ሁለት አካል ናቸው ማለት ነው። በቂያ ማለታ ሁለት አካላቶች አሉ። አንደኛው የገረጣ ሰው እያለ እኛ በእኛ አስተምሮ ውስጥ ቁርአን ከአላህ አይነጠልም። ቁርአን የአላህ ቃል ነው። ግን ቅድም ለመነሻነት ያቀረበው ቁርአን እሱ ቆይ ስለዚህ ማይነጠል ከሆነ ልብ በል ማይነጠል ከሆነ ወደ ገረጣ ሰውነት እንደዛ ሆኖ የሚመጣው አላህ ነው እያልከኝ ነው? ምን አይነት ሰውዬ ነው? የሆነ ጠይም ነኝ። ይኸውልህ አንተ ጠይም ነህ፣ ቀይ ቆንጆ ነህ። እሺ እና ይኸውልህ አንደኛ ነገር ይሄ ሀዲስ ሀሰን ነው። ሀዲሱ ራሱ ዛሬ ነው የተማርኩት። እንኳንም ደግሞ ቀሰቀስከኝ፣ ለእውቀትም ስላነሳሳኝ በዚህ አጋጣሚ አመሰግናለሁ። ይሄ ሀዲስ በሰሂህ ቡኻሪና ሙስሊም ውስጥ የለም። በሰሂህ ቡኻሪና ሙስሊም ውስጥ ያለ ሀዲስ ምን ይላል? ከቁርአን ውስጥ 2 ምዕራፎች አሉ። እነሱም አልኢምራንና አልበቀራ አላህ ዘንድ ያማልዳሉ ይላል። እሱም ምን ብለው ነው የሚያማልዱት? እባክህን ጌታችን ሆይ እኛንን እንቅልፍ የነሳ ነው እንቅልፍ ነው ሌሊቱን እኛን ሲያድር ብለዋል። አዳምጠኝ፣ የተረጎምኩልህ ነው። እና ቁርአን ፈጣሪ ቂያማ ቀን ያማልዳል ለቁርአን ቤተሰቦች ብሎ ማለት ይሄ ያላ ቃል ነው። ዛሬ በዚህ ዓለም ላይ በቁርአን የኖረ የዳኘ እሱ ሰው ነገ ቂያማ ቀን ያ አስፈሪ ሁሉ አይነካውም ማለት ነው። ትርጉሙኛ ጋር ጀዋር በቂያማ ቀን እንደዛ ብሎ የሚናገረው የቁርአን ክፍል ፍጡር ነው ወይንስ ፍጡር አይደለም? ኧረ ቁርአን ፍጡር አይደለም። ሱብሃንአላህ ቴንኪው። ቁርአንማ ፍጡር ነው ካልኩ ተበላሽነኛ። አንዴ ፍጡር አይደለም ተስማማው። ፍጡር ያልሆነው አካል ያላ ቃል የተባለው ቁርአን አላህን ጌታዬ ብሎ ይጠራዋል እያልከኝ ነው? አላልኩም። እኔ እንደዛ አልወጣኝም እንዴ አላልኩም ትላለህ ጀዋር። ጌታዬ እነዚህ ሰዎች ሲቀራ እንቅልፍ ማለቴ እንደዚህ ምክንያቱም ይኸውልህ ወያ በጎ ይወጃ ይላል ቁርአን። ሰውን ለማጣመም ሰውን ለማሳሳት የቁርአን ቃላቶችን እየመዘዙ እያለ ቁርአን ስለ እናንተ ይናገራል። እንደዚህ አይነት ኮሚኒኬሽን አላቸው ማለት ነው። ወይ ከምር ሆድ ባሰኛውን ሸመጠጥከኝ። የሌለ እንዴ አይደረግም። የምር እኛ ጋር ቤታችን ሰፊ ነው የኔ ወንድም። ለምን መሰለህ? እንስማማ በደንብ አጥራልተህ ነው እንሂድ። ሜቢ ግልጽ እንዲሆንልህ ማለት ክርክር እናድርገውና ሌላውን ሰው እንዲማርበት እናጥራው። ቁርአን ያላቃል ነው። 4 ነጥብ። ቁርአን ፍጡር አይደለም።
ቁርአን በቂያማ ቀን ደግሞ በገረጣ ሰው ይመጣል ይላል። ኦኬ ቁርአን ያ የገረጣው ሰው አላህ ግን አይደለም፣ ካላህ የሆነ ነው ግን አይደል? እኛውን ሐዲስ ግን ባልናገር ደስ ይለኛል በዚህ ሐዲስ ላይ። ምክንያቱም እኛ በእኛ አደብ ወይ ደግሞ በእኛ ዲስፕሊን ውስጥ ያልተማርከውን ሐዲስ እንደዚህ ስታዶጋ ቁጭ ብለህ ያልተማርከውን ሐዲስ ማብራሪያ መስጠት አይቻልም። ነገር ግን ሐዲስ ሐሰን በሚል ተጋብቼ ጀዋር እሺ አንተ በምታውቀው አዲስ ሊድላ አሁንም ደግሞ በቀራና ሊምራን እንደ ወፍ ዘወረስ ሴናሪዮ ልገንባብህ ማለት ነው። በቀራና ሊምራን ደግሞ እንደ ግሪሳ ሆኖ ይመጣል አይደለ? ግሪሳ ይላል እንደ እሱ ጋር ያ ይላል። አዎ ግሪሳን በእንትና ሆነ መክፈት ትችላለሽ? አዎ ንገረኝ። አንዴ ቼክ ላድርግ፣ እርግጠኛ አለው። በአበባ ደሳለኝ ግጥም ውስጥ ነው የሰማሁት። ግሪሳን ላባር ምናምን ወንጭፌ ምናምን አቃብለኝ ስትል የሰማሁት እና ግሪሳ ባይዘው እኛ ጋር የፖለቲካ ቋንቋ ነው። ግሪሳ ምናምን አይ ዶንት ኖ። አንተ እናቴ በጣም ጥሩ ትጫወታለህ። 804 ኤሌ ሙስሊም 804 በዚህ አጋጣሚ ደግሞ ጸልዩልኝ። እንደዚህ ቆንጆ ጎበዝ ሚስት ተላ እንዲሰጠኝ ጸልዩልኝ። አራተኛ ነች አንደኛ አራተኛ አንደኛ ጀዋር ወይ አራተኛ ወይንስ አንደኛ? አረበኛውን እስኪ ሳይ ቡኻሪ ውስጥ ካለ ችግር የለም፣ ሙስሊም ውስጥ ካለ ችግር የለብንም። ሙስሊም ነው ችግር የለም። ማሻአላህ ዌልካም። አንብበው። ታነበዋለህ ወይንስ እናንብበው? አይ ችግር የለም፣ አነብልሃለሁ። ችግር የለም። ኦኬ አንብበው። ቀጥል። የአላህ ነቢይ አሉ ሰለላሁ ዐለይሂ ወሰለም እቅረኡ፣ እኛን ነው እንግዲህ የሚያዙን አንተንም ጭምር እቅረኡ ይላሉ። እኔን አይደለም የሚያዙት፣ እኔ እንኳን አልታዘዝም፣ ታዛዥ አይደለሁም። ለሰው ልጅ ሁሉ ነው የተላኩት። እቅረኡ ልቁርአን አሉ፣ ቁርአንን አንብቡ አሉ። ፈኢነሁ እርሱ ቁርአን አሉ ያእቲ ይመጣል፣ የውመል ቂያማ በትንሣኤ ቀን ይመጣል። ሸፊአን ሊአስሓቢሂ ዛሬ ቤተሰብ ለሆኑት አለ፣ ዛሬ ቁርአን ቤተሰብ ላደረጉት ሰዎች አማላጅ ሆኖ ይመጣል አሉ። እቅረኡ አዛህረወይን፣ እነዛ ሁለት አበባዎቹን ነው። ዛህራወይን አሁን ቃሉም እንዳልሲት ዛህራወይን ማለት ደመና ማለት መሰለኝ። ችግር የለውም ባልተረጉሙ ራሱ፣ ምክንያቱም እሱ ጋር ስላልሆነ ያንተ ጥያቄ ከአናሁማ ገማመታ ዛህራወይን የሚለው ቃሉን ያለኝ ወይ አበባ እንደማለት ወይ ደግሞ ጌጥ ይሁን። እስኪ ምንድን ለማለት ፈልገው ነው? ቀጥልና መጨረሻ ላይ እናየዋለን። አሁን ሙሉን ተርጉምልን። አልጨረስኩም እንዴ? ከአነሁማ ገማመታን እኮ ብያለሁ። አው የሚለው እሱ ሌላ ተቀያሪ ነው፣ ኦፕሽናል ነው። አው ከአነሁማ ትርቃኒ ሚን ጠይር ሰዋፍ ማለት እንደዚህ መስመር ሰርቶ ማለት ነው። ዩሃጃኒ ተከራካሪዎች ሲሆኑ ጠበቃ ሲሆኑ ማለት ነው፣ ሲከራከሩለት ማለት ነው። አናሳቢማ በዱንያ ላይ ጓደኛ ለሆናቸው ማለት ነው። ወተረከሃ እስኪ ትንሽ ዙም አድርጊኝ ወደ አይኔ። ምንድን ነው አይኔ ምን ሆነ? ሳላገባ ሳልወልድ እንደዚህ አይኔ አንሶሪ መብራርስ ወተረከ ልክ ነው። ወተረክማ ሐስራቱን
ዛሬ ደግሞ እንግዲህ እዛ ጋር ከላይ ምን ብሏል? በዱንያ ላይ እነሱን እንደ ጓደኛ ላደረገ ጠበቃ ሲሆኑ ወተርኩሃ እሷን መተው ግን አሉ። ቁርአንም ማለት ነው። በአጠቃላይ እዚህ ጋር ደግሞ የጠቀሳሉ አልበቀራና አሊ ኢምራን ነው። እሷን መተው ግን ሐስረቱን በጣም ቁጭት ነው አሉ። ወላ ተስተጢሙል በጠላ እንደዚህ ምን የሚባለው እንግዲህ በእኛ ሀገር ደጋግምቶች ነው የሚባሉ እንደዚህ ጥቁር ዶሮ ምናምን ብሎ ሰው ላይ እንትን የሚሰሩት እነሱም ቁርአንን እነዚህ ሱረቱል በቀራና አሊ ኢምራንን የሚቀራ ሰውን ያንን ማድረግ ማተናኮል አይችሏቸውም ማለት ነው። ዛሬ የሆነ ሰውዬ እንግዲህ በጥቁር ዶሮ ምናምን ዋናው ፖይንታችን ልንመለስና ጀዋር ስለዚህ በቀራና አሊ ኢምራን እንዴት ሆነው ይመጣሉ? እንደ ገማመታን እንደ ጥላ ወይንም እንደ ደመና ሆነው እንደ ወፎች እንደ ደመና ወይንም እንደ ጥላ ሆነው ይመጣሉ አይደለ? ችግር የለውም። ነብዩ እንዳሉት ነው። በቃ ምንም ችግር የለም። ነብዩ ካሉ እንኳን አሉ ትክክል ናቸው። እርስ በርሳቸው ይከራከራሉ አይደለ? ማይናማ አላህና ቁርአን ነው። በቀራና አሊ ኢምራን የሚመጡት እየተወያዩ ነው የሚመጡት አይደል? አይደለም። ለሰውየው ነው የሚከራከሩት። ጠበቃ እኮ ነው። ለምሳሌ በእኛ በህግ ራሱ ሚኒስትር ታደሰና ሚኒስትር በቀለ ሁለት ጠበቃዎችን ብታቆም እስማማለሁ። እሺ፣ ግን እየተነጋገሩ ይመጣሉ አይደለ? እዚህ ጋር ግን እየተነጋገሩ ይመጣሉ የሚል ጥቅስ አላየሁበትም። ቢሎ ካለ ግን ችግር የለውም። ቢሎ ከነበረ አይበል። እሺ፣ በግሪሳ ወፍ ሆነው እንደ ደመና ይመጣሉ ግን አይደለ? ወናት ግሪሳ ከልጅቷ ግጥም እንጂ እኔ አላውቀውም አልኩ። እኔ ድሬዳዋ ልጅ ነኝ። እኔ ግሪሳኛ ጋር እንግሊዝኛውን አድርጊው። እሺ፣ ደመና የሚለውን ለገሪሳ በሚለው ተርጉማ ነው። ፍሎክስ ማለት ገሪሳ ማለት መሰለኝ አማርኛው መንጋ ማለት ነው። መንጋ ለወፎች ይባላል። መንጋ የፎች አንድ ላይ የሚበሩ ወፎች በጋራ ትራቭል የሚያደርጉ የሚጠጡ ምንድን ነው የሚባለው ለወፍ? ኦኬ ሲሚላር በርድስ ፍላይንግ ቱጌዘር። ኦኬ ያ እንደዛው ነው። እሺ ሲሚላር ላይሆኑ ይችላሉ። እነኚህ ግን ራንክ ሰርተው አሊ ኢምራን እና በቀራ እንደ መንጋ ይመጣሉ የሚለውን ግሪሳ እንደዛ ማለት ነው። እንደዛ ማለት ነው። እንደ ግሪሳ ከመጡ እንደዛ ነው እንዲመጡልን ዛሬው ነው እንቀበል ነው። አሁን ዳሩ ቆይ ጀዋር እንስማማ። ይሄ የሚመጡት ኢምራን እና በቀራና ኢምራን ያላቃል ነው አይደለ? ፍጡር አይደለም አይደል? እነኚህ የፈጣሪ ቃል በቂያማ ቀን እንደ ግሪሳ ሆኖ ይመጣል አይደል? ችግር የለውም። ይመጣሉ ካለ ይመጣሉ። ከዛም ደግሞ ምልጃ ያቀርባሉ አይደለ? ለምሳሌ ሚስት ግስት አንድ ጊዜ ጀዋር እንደ ግሪሳ ይመጣሉ። ሉክ ያላቃል ነው አለ። አላህ አይደለም፣ ፍጡር አይደሉም። እንደ ግሪሳ እንደ ወፍ ግሪሳ ሆነው ይመጣሉ። ከዛም ምልጃ ያቀርባሉ አይደለ? አዎ ልክ ነው። እንደዛው ነው። በእስልምና ውስጥ ፍጡር ያልሆነ ስንት ነው ያለው? በእስልምና ውስጥ ፍጡር ያልሆነ ጁፒተር፣ ስታር፣ ኤቭሪቲንግ፣ ኤርዝ፣ ወተር ኤቭሪቲንግ ፍጡር ነው። ፈጣሪ ግን አላህ ብቻ ነው። እነኚህስ እና አሊ ኢምራን ላይ ያሉት ግሪሳዎቹ ፍጡር ናቸው አይደሉም? ኦኬ። ስለዚህ ፍጡር ያልሆነ አካል እኔ ማለት የሚችል ጀዋር እኔ ማለት የሚችል መናገር የሚችል ጸሎት ማድረግ የሚችል ኮንሽስ ማይንድ ያለው ሰዎችን የሚለይ ምልጃን ማቅረብ የሚችል በእስልምና ውስጥ ስንት ነው? እስኪ ጥያቄውን ድገምልኝ እባክህ። ፍጡር ያልሆነ